ሰላም እንዴት ናችሁ? በዛሬ ቪዲዮ ስለ ሳይበር ሴኩሪቲ እንማራለን። ምን እንደሆነ፣ ለምን እንደሚያስፈልግና ዲጂታል ዓለማችን እንዴት እንደሚጠብቅ እንመለከታለን ማለት ነው። ሳይበር ሴኩሪቲ ማለት ኮምፒውተሮች፣ ሲስተሞች እና መረጃዎቻቸው ከሳይበር ስጋቶች የመጠበቅ ሂደት ማለት ነው። በቀላሉ ለመናገር ሳይበር ሴኩሪቲ የኦንላይን ዓለማችን ጥበቃ ነው ማለት ይቻላል። በቂ ደህንነት ካልተደረገ ሀከሮች የግል መረጃ፣ ገንዘብና ሌሎች ጠቃሚ መረጃዎች ሊሰርቁ ይችላሉ ማለት ነው። የተለመዱ የሳይበር ስጋቶች የምንላቸው ቫይረስ፣ ማልዌር፣ ፊሽንግ እና ራንሰምዌር ይባላሉ። በተለየ ሁኔታ ራንሰምዌር ፋይሎችን በመቆለፍ እንዲከፍቱ ገንዘብ የሚጠይቅ የማልዌር አይነት ነው። በመጨረሻ በኦንላይን ደህንነታችን እንዴት እንጠብቅ? አንደኛና በዋናነት ጠንካራ የሆነ የይለፍ ቃል ይጠቀሙ። የኮምፒውተር ሲስተምን እያዘምኑ፣ አንቲቫይረስ ሶፍትዌርን ይጫኑ እና ቱ ፋክተር አውተንቲኬሽን ይጠቀሙ። ለማጠቃለል ያህል ሳይበር ሴኩሪቲ በአሁን ሰዓት አማራጭ ሳይሆን አስፈላጊ ሆኗል። እነዚህ መሰረታዊ የደህንነት ህጎችን በመከተል መረጃዎቻችሁን መጠበቅ ትችላላችሁ ማለት ነው። ስለተመለከታችሁኝ አመሰግናለሁ። ላይክ፣ ሼር፣ ሳብስክራይብ በማድረግ አበረታቱኝ ለማለት እወዳለሁ። በሚቀጥለው ቪዲዮ እንገናኝ ባይ